የቮልካን የቀድሞ ሚስቱ ሌላዋን ሴት ለማዳን ጥረት ታደርጋለች። በተፈጠረው ግርግር ግን ያቺው ሴት በስህተት ተተኩስባታለች። ነገር ግን ዲሪን ምንም አይነት የጸጸት ስሜት አይታይባትም። ይልቁኑ ወደ ባሏ ሄዳ ምን ያህል ተሳቃ እንደነበረ እያለቀሰች ትከሳለች። ባለፉት ጥቂት ቀናት ውስጥ ብዙ ነገሮች ተከስተዋል። ቢሆንም ግን የቮልካን ሙሉ ትኩረት የነበረው የቀድሞ ሚስቱ ላይ ነበር። አሲያ ከአደጋ እስክታገግም ድረስ አጠገቧ ለመቆየትም ይወስናል። ዲሪን በውሳኔው ደስተኛ ባትሆንም እንኳን ምንም ማለት አልቻለችም። በራሷ ወደ ቤት ከመሄድ ውጪ ሌላ አማራጭ አልነበራትም። በሆስፒታሉ ክፍል ውስጥ ቮልካን ገና ራሷን ያወቀችውን አሲያን ስለተፈጠረው ነገር ይጠይቃታል። እሷ ግን የተፈጠረውን እውነተኛ ነገር እነዚያ ሰዎች ዲሪንን ለምን እንደጠለፏት ላለመናገር ወሰነች። ይህም ተጨማሪ ችግር እንዳይፈጠር በመፈለግ ነበር። በሌላ በኩል ዲሪን ወደ ቤት ተመልሳ ለእናቷ ስለተፈጠረው ነገር ልትነግራት ስትል በድንገት በጥፊ መታቻት። የዲሪን ረዳት ነገሮች ከቁጥጥር ውጭ እየሆኑ መምጣታቸውን ስትመለከት ሁሉንም ነገር ለከንቲባው ሚስት በዝርዝር ነግራት ነበር። በዚህም ምክንያት የዲሪን ሙሉ እቅድ በግልጽ ታወቀ። ከዚያ በኋላ ነው ዲሪን ያደረገችው ነገር ምን ያህል እንደጎዳቸው የገባት። ሆስፒታልም እንዲገባ እንደዳረገው ጭምር በዚያ ቅጽበት ተረዳች። በመጨረሻም በጸጸት ተሞላች። በሚቀጥለው ቀን ዲሪን በፖሊስ ተጠርታ መጣች። የዋሸችው ውሸት እንዳይጋለጥብ ለምርመራ በቀረበች ጊዜ ጥፋቱ ሙሉ በሙሉ በአሲያ ላይ አላከከች። አልፎ ተርፎም ለሁሉም ነገር ዋና አቀነባባሪ እሷ ናት በማለት ከሰሰቻት። ምንም እንኳን የፖሊስ አዛዥ የሆነው አጎቷ ስለ እሷ አቤቱታ ጥርጣሬ ቢኖረውም በወቅቱ ምንም አይነት ተጨባጭ ማስረጃ አልነበረም። ይህ በእንዲህ እንዳለ ሁለት አእምሯቸው ያልተረጋጋ ተጠርጣሪዎች በመልአክ እንደተመሩ ቢናገሩ ሁሉም ፍንጮች ግን ወደ አሲያ ያመለክቱ ነበር። ቮልካን ወደ ቤት ከተመለሰ በኋላ ከሚስቱ ጋር ቁም ነገር ያለው ንግግር ለማድረግ ወሰነ። በመጨረሻም ከራሱ እውነተኛ ስሜት ጋር ተስማማ። አሁንም የቀድሞ ሚስቱን አሲያን ይወዳት ነበር። ስለዚህ ዲሪንን ፍቺ ጠየቃት። ዲሪን እየሰማች ያለችውን ነገር ማመን አልቻለችም። በዚህ ወቅት እንኳን እሷ ኃላፊነትን ማምለጥ በመቀጠል ሁሉንም ነገር በአሲያ ላይ ታሳበ ነበር። ዲሪን ባሏን አጥብቃ አቅፋ እሱን ለማረጋጋት እየሞከረች ዝም ብሎ እንደደከመውና እንደገና አዲስ ጅማሬ መጀመር እንደሚችሉ ነገረችው። ቮልካን ግን ቀስ አድርጎ ገፋትና በእውነት ይህን ሁሉ ጊዜ ለራሴ ስዋሽ ነበር የኖርኩት፣ እኔ ሁል ጊዜም የምወደው አሲያን ነው አላት። ዲሪን በጣም ተቆጥታ ነበር። ያቺን ሴት በመናቅ እሷ ላይ ምን የሚወደድ ነገር እንዳየ ትጠይቀዋለች። እናም ፍቺ ለመፈጸም ፍቃደኛ እንዳልሆነች ትገልጻለች። ቮልካን ይህንን ካለ በኋላ ዝምታን መረጠ። በመቀጠልም በሆስፒታል የምትገኘው የቀድሞ ሚስቱን ለመንከባከብ ሲል ጥሏት ሄደ። አሲያ ከሆስፒታል ከወጣች በኋላ ጉዳዩን ለማመልከት ወደ ፖሊስ ጣቢያ አመራች። አሲያ ዲሪን አሁንም ድረስ በሐሰት እየከሰሰቻት እንደሆነ ስትረዳ በጣም ትገረማለች። አሲያ የሆነውን ነገር ሁሉ በዝርዝር ካስረዳች በኋላ ዲሪንን ፊት ለፊት ለመጋፈጥ ትሄዳለች። እዚያም ዲሪን የሰጠችውን የእምነት ቃል እንድታስተካክልና የአሲያንም ስም እንድታጸዳ ታስጠነቅቃታለች። ካልሆነ ግን ምንም አይነት ምህረት እንደማታደርግላት ትነግራታለች። ቮልካን ስለዚህ ነገር ባወቀ ጊዜ ዲሪንን ለምን እንዲህ አይነት ነገር እንዳደረገች ጠየቃት። ዲሪን ባሏ ሁል ጊዜም ስለ ቀድሞ ሚስቱ በማውራቱ ሰልችቷት ነበር። ራሷን መቆጣጠር ማቀቷት በከፍተኛ ድምጽ እየጮኸች እውነተኛ ተጠቂ እሷ እንደሆነች አጥብቃ ትናገር ነበር። በዚህ ጊዜ ቮልካን ትዕግስቱ ሙሉ በሙሉ ተሟጦ ነበር። ከእሷ ጋርም መጨቃጨቅ አልፈለገም። ዝም ብሎ ዞር ብሎ ወጣ። ቮልካን ከወጣ በኋላ የዲሪን እናት በልጇ ላይ በጣም አዝና ነበር። ሞኝና ተንኮለኛ በመሆኗ በከፍተኛ ሁኔታ ትገስጻታለች። ዲሪን በዚህ አስቸጋሪ ወቅት እንኳን ውሸቷን ቀጥላለች። ሆኖም በውስጧ ሙሉ በሙሉ እንደተተወች እየተሰማት በከፍተኛ ንዴት ተውጣለች። ሁኔታው ከአቅሟ በላይ ሲሆንባት ራሷን በመታጠቢያ ቤት ውስጥ ዘግታ ስቅስቅ ብላ ማልቀስ ጀመረች። ነገር ግን በለቅሶ ላይ ያለች ድንገት በሆዷ ላይ ከፍተኛ የሆነ የህመም ስሜት ተሰማት። ዲሪን በድንጋጤ በፍጥነት ወደ ማህፀን ሐኪሟ ብትደውልም ሐኪሟ እሷ ጋር ደርሳ ልረዳት እስከቻለችበት አጭር ጊዜ ግን ከታችኛው የሰውነት ክፍሏ በከፍተኛ ሁኔታ ደም ቀድሞውኑ መፍሰስ ጀምሮ ነበር። ውድ ተከታታዮቼ ስራው ብዬ ስመለስ ካለችኝ የእረፍት ሰዓት ላይ አጣበቤ ነው ቪዲዮ የምሰራላችሁ። ስለዚህ የሰዓቱን ነገር በቻልኩት መጠን ለማስተካከል እሞክራለሁ። በኮሜንት አስተያየታችሁን ስለምትሰጡኝ በጣም አመሰግናለሁ። ስለምትከታተሉኝና ሰብስክራይብ በማድረግም ስለምታበረታቱኝ በድጋሚ አመሰግናለሁ።